በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልኝ። ከአውደ ጥናት ዘግዕዝ ነው። አምላካችን እግዚአብሔር ለዚች ሰዓት ስላደረሰን የተመሰገነ ይሁን። ዛሬ የግዕዝን ቋንቋ አጭር ታሪክ አቀርብላችኋለሁ። በጽሞና ተከታተሉ። የግዕዝ ቋንቋ አጭር ታሪክ፣ ስያሜና ትርጉም። እንግዲህ በመጀመሪያ ማንኛውንም ነገር ስንማር የምንማረውን ነገር ትርጉምና ስያሜ ማወቅ ግድ ነው። ስለዚህ ግዕዝ ማለት ምንድን ነው? ምን ማለት ነው? የሚለውን ነው ስያሜ የምንለው። ግዕዝ የቋንቋ ስም ነው። ለምሳሌ እንደ አማርኛ፣ እንግሊዘኛ እንደ ሌሎቹም ቋንቋዎች ሁሉ የቋንቋ መጠሪያ ስም ነው። የስሙ ትርጉም ምን ማለት ነው ስንል ግን ግዕዝ ማለት ነፃነት ማለት ነው። ምክንያቱም አግዓዘ ወይንም ግዕዘ ነፃ ወጣ፣ ነፃ አወጣ ማለት ስለሆነ ግዕዝ ነፃነት ማለት ነው። እንዲሁም ግዕዝ ማለት አንደኛ ወይንም መጀመሪያ ማለትም ይሆናል። ለምሳሌ ሀግዕዝ፣ ሁካዕብ፣ ሂሳልስ ወዘተ ስለምንል የመጀመሪያው ፊደል ግዕዝ፣ ለምሳሌ ሀግዕዝ መባሉ መጀመሪያ ላይ ስለሚገኝ መጀመሪያ ወይንም አንደኛ ለማለት ስለሆነ ግዕዝ አንደኛ ማለት ይሆናል። ይህም በታሪክ ቀዳሚነቱን ያመለክታል። ግዕዝ የመጀመሪያ ቋንቋ ነው የሚለውን ሐሳብ ይደግፋል ማለት ነው። ሌሎችም ብዙ ስያሜዎች አሉት። ለምሳሌ የቅዱስ ያሬድ የዜማ አይነቶች ግዕዝ፣ ዕዝል፣ አራራይ በመባል በሶስት ይከፈላሉ። ስለዚህ ከሶስቱ አንዱ ግዕዝ ይባላል። በመሆኑም ግዕዝ የዜማ ስም ሊሆን ይችላል። ግዕዝ የሚሰጠውን ጥቅም መሰረት በማድረግ የሚሰጠው ገላጭ ወይንም ቅጽል ስም ደግሞ መጽሔተ አእምሮ ይባላል። የእውቀት መስታወት ማለት ነው። ምክንያቱም ግዕዝ የጥበብ ቋንቋ ስለሆነ ጥበብን እንደ መስታወት ያሳያል ለማለት ነው። መጽሔተ አእምሮ፣ መጽሔት ማለት መስታወት ማለት ነው። አእምሮ ማለት ደግሞ እውቀት ማለት ነው ወይም ጥበብ ማለት ነው። ስለዚህ ጥበብን የሚያሳይ ማለት ነው። የግዕዝ መሰረታዊ ታሪክ ባጭሩ በዚህ ንዑስ ርዕስ የግዕዝ ቋንቋ የነበረበትን ጊዜ መቼ እንደሆነ፣ ከመቼ ጀምሮ ለንግግርና ለሥነ ጽሑፍ እንደዋለ፣ መቼ ነው የኢትዮጵያ ብሔራዊ ቋንቋ የነበረው፣ ከመቼ ጀምሮስ ብሔራዊ ቋንቋነቱን አጣ፣ አሁንስ ምን አይነት ሥራ አለው፣ የማንና የምን ቋንቋ ነው የሚሉትን መሠረታዊያን ነጥቦች እንመረምራለን። ግዕዝ በሦስተኛው መቶ ዓመት መጀመሪያ ላይ በድንጋይ ላይ የተቀረጹ የግዕዝ ጽሑፎች በአክሱም አካባቢ ተገኝተዋል። ከዚህ ዘመን በፊትም ሰዎች በንግግር ይጠቀሙበት እንደነበረ ይነገራል። ማለትም ከመጀመሪያው መቶ ክፍለ ዘመን ጀምሮ ሰዎች ይነጋገሩበት ነበረ። ምክንያቱም አንድ ቋንቋ መጀመሪያ ለንግግር ይውላል፣ በመቀጠልም ለስነ ጽሑፍ ብቁ ይሆናል ማለት ነው።
ስለዚህ ከሦስተኛው መቶ ክፍለ ዘመን ጀምሮ ከመነጋገሪያ አልፎ ለሥነ ጽሑፍ አገልግሎት ውሏል ማለት ነው። በሌላ ታሪክ ከ700 ዓመተ ዓለም ማለትም ቅድመ ክርስቶስ ጀምሮ ለሥነ ጽሑፍ እንደዋለ ይነገራል። ከሦስተኛው እስከ አራተኛው መቶ ክፍለ ዘመን መጀመሪያ ጀምሮ እስከ 17ኛው መቶ ክፍለ ዘመን መጨረሻ ድረስ በአክሱም ዘመነ መንግሥት ማለት ነው የኢትዮጵያ ብሔራዊ ቋንቋ ነበረ። ከአራተኛው መቶ ክፍለ ዘመን ድኅረ ክርስቶስ ጀምሮ መጽሐፍ ቅዱስና ሌሎችም ብዙ የእምነት መጻሕፍት ከዕብራይስጥ ከግሪክና ከአረብኛም ወደ ግዕዝ ቋንቋ ተተረጎሙ። ከእነዚህ መጻሕፍት ውስጥ እስካሁንም ወደ አማርኛም ሆነ ወደ ሌሎች ቋንቋዎች ያልተተረጎሙ ብዙ መጻሕፍት በግዕዝ ቋንቋ ይገኛሉ። ከአክሱም መንግሥት በኋላ ግን ግዕዝ ለብዙ መቶ ዓመታት የነገሥታት ታሪክና ሕግ የሚጻፍበት የሥነ ጽሑፍና የትምህርት ቋንቋ ብቻ ሆኖ ቀጥሏል። በአሁኑ ጊዜም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የትምህርትና የአምልኮት ቋንቋ ነው። ከ17ኛው እስከ 18ኛው መቶ ክፍለ ዘመን በነበሩበት ጊዜያት ግዕዝ በአማርኛ እየተተካ መጥቶ አማርኛ ከጎንደር ዘመነ መንግሥት ጀምሮ ብሔራዊ ቋንቋ ሲሆን ግዕዝ የቤተ ክርስቲያን ወይም የሃይማኖት የአምልኮትና የትምህርት ቋንቋ በመሆን ቀጠለ። አማርኛ ብሔራዊ ቋንቋ ይሁን እንጂ የቤተ መንግሥት ታሪክ በግዕዝ ቋንቋ መጻፉ አልተቋረጠም ነበር። ግዕዝ ከ1181 እስከ 1221 ዓመተ ምህረት ማለትም በዛግዌ ስርወ መንግሥት ይህም በላሊበላ ዘመነ መንግሥት ማለት ነው አማርኛ የዕለት ከዕለት መግባቢያ ቋንቋ ቢሆንም የቤተ መንግሥት ሰነዶች፣ የሕግ መጻሕፍት የሚጻፉበት እንዲሁም የሃይማኖትና የሥነ ጽሑፍ ቋንቋ የነበረው ግዕዝ ነበረ። አሁን ካለንበት ጊዜ የሚለየው በቤተ መንግሥት ጥቅም ላይ ባለመዋሉ ብቻ ነው። ግን ታሪክ አይጻፍበት እንጂ በየጊዜው አዳዲስ ቃላት ሲፈጠሩ የሚሰጣቸው ትርጉም የግዕዝ ቃል ነው እስካሁን ድረስ። ለምሳሌ ድረ ገጽ፣ ፍኖተ ካርታ፣ ህልውና ወዘተ የመሳሰሉት ቃላት የግዕዝ ቃላት ናቸው። አሁንም አዳዲስ ቃላት ሲፈጠሩ የሚሰጣቸው ስም የግዕዝ ቋንቋ ነው። ምክንያቱም የግዕዝ ቋንቋ አመችና ለአጠቃቀም ቀላል አመችና ጥልቅ ትርጉምን የሚሰጥ ስለሆነ ነው። ግዕዝ በዓለም አቀፍ የመጽሐፍ ቅዱስ የታሪክና የቋንቋ ጥናት ምሁራን ዘንድ ጥንታዊና ታሪካዊ ቋንቋዎች ተብለው ከሚጠሩ ከላቲን ከግሪክና ከዕብራይስጥ ቋንቋዎች መካከል ይመደባል። የሄኖክና የኩፋሌ መጻሕፍት በግዕዝ ቋንቋ ተጽፈው በመገኘታቸው ዓለም ስለ እነዚህ መጻሕፍት ማወቅ የቻለው የግዕዙን በመተርጎም መሆኑን ያምናሉ ዓለም አቀፍ ምሁራን። ማለትም መጽሐፈ ሄኖክና መጽሐፈ ኩፋሌ የተባሉት ሁለቱ መጻሕፍት ኩምራን በተባሉ ዋሻዎች ውስጥ በከርሰ ምድር ተመራማሪዎች በ1956 ወይንም በእኛ አቆጣጠር በ1948 ዓመተ ምህረት የተገኙት በግዕዝ ቋንቋ የተጻፉ ነበሩ። ዓለምም ስለ ሁለቱ መጻሕፍት ማወቅ የቻለው በግዕዝ ከተጻፉት መጻሕፍት በመተርጎም ነው። በዚህ ጊዜ የተገኙት የሄኖክና የኩፋሌ መጻሕፍት የተገኙት በ3 ቋንቋዎች ነው። በላቲን፣
በግሪክና በግዕዝ። ነገር ግን የላቲኑና የግሪኩ ግኝት ወይም ጽሑፍ የተቆራረጠ ሲሆን የግዕዙ ግን ሙሉ በሙሉ የተሟላ መጽሐፍ ሆኖ ስለተገኘ ምሁራኑ የግዕዙን ጽሑፍ በመምረጣቸው ዓለም ስለ እነዚህ ሁለት ቋንቋዎች ማወቅ የቻለው የግዕዙን በማስተርጎም ነው። ወደ የቋንቋቸው በመተርጎምና በማስተርጎም መጽሐፈ ኩፋሌንና መጽሐፈ ሄኖክን ማወቅ ችለዋል ማለት ነው። ግዕዝ የመጀመሪያው የሥነ ፍጥረት ማለትም የሰብአዊ ፍጡር ቋንቋ እንደነበር በአገር ውስጥና በተወሰኑ የውጭ አገር የቋንቋና የሃይማኖት ምሁራን ይታመናል። ስለ ግዕዝ ቋንቋ ምንነት የውጭ ምሁራን በግልጽ ይመሰክራሉ። ይህንንም በአውደ ጥናት ዘግዕዝ ካሉት ቪዲዮዎች የተወሰኑትን ማየት እንችላለን። ዓለም ስለ ግዕዝ ቋንቋ ምስጢራዊነትና የጥበብ ቋንቋነት በሚገባ የተረዳ በመሆኑ የውጭ መንግስታት በተለያየ ህገወጥ መንገድ የግዕዝ ቋንቋ የብራና መጻሕፍትን ወደ የአገራቸው አስገብተዋል። በአሁኑ ጊዜ በትክክል የታወቁ 5515 በግዕዝ ቋንቋ የተጻፉ የብራና መጻሕፍት በውጭ አገራት ቤተ መጻሕፍት ውስጥ እንደሚገኙ የታሪክ ምሁራን ጽፈዋል። ነገር ግን ያልተዘገቡ በጣም ብዙ መኖራቸው የማይታበል ሐቅ ነው። እኔ ራሴ በግለሰቦችና በቤተ መንግሥት ውስጥ የተለያዩ የብራና መጻሕፍት መኖራቸውን በተጨባጭ ለማወቅ ችያለሁ። ምክንያቱም የብራና መጻሕፍቱ ወደ እንግሊዝኛ እንዲተረጎሙላቸው በመሻት ወደ አውደ ጥናት ዘግዕዝ ስለሚልኩ የማወቅ ዕድል ገጥሞኛል ማለት ነው። እነዚህንም በማስረጃ ልናያቸው እንችላለን። ኮፒዎቹ በአውደ ጥናት ዘግዕዝ ይገኛሉ። ከዚህ በታች የተዘረዘሩት የብራና መጻሕፍት ግን የተረጋገጠ ማስረጃ ያላቸው በታሪክ ሰነድ የተያዙ ሲሆኑ ሌሎች ብዙ ከፍተኛ ቁጥር ያላቸው የብራና መጻሕፍት ከሚገኙባቸው አገራትም የሚከተሉት ይጠቀሳሉ። በብሪታንያ 2804፣ በፈረንሳይ 854፣ በጀርመን 511፣ በአሜሪካ 401፣ በእስራኤል 386፣ በጣሊያን 108 መጻሕፍት ይገኛሉ። እነዚህ የብራና መጻሕፍት በእነዚህ ሀገራት በቤተ መጻሕፍት በግልጽ ተመዝግበው የሚገኙ መጻሕፍት ናቸው። በዚህም ምክንያት እስራኤላውያንና የግዕዝ መጻሕፍት የማይገኙበት ዓለም የለም በመባል ይነገራል። የግዕዝ ቋንቋ በአሁኑ ጊዜ ግዕዝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሥርዓተ አምልኮትና የትምህርት ቋንቋ ነው። ከፊደል ጀምሮ የቃል ትምህርት፣ የዜማ፣ የቅኔ፣ የመጽሐፍ ትርጓሜ፣ የሌሎችም የመንፈሳዊ ትምህርቶች የመማሪያ ቋንቋ ነው። እንዲሁም የሥርዓተ አምልኮትና የጸሎት ቋንቋ ነው። በአሁኑ ዘመን የግዕዝ ቋንቋ በአገር ውስጥም ሆነ ከአገር ውጭ ከመቼውም ጊዜ በበለጠ መልኩ የሰዎችን ትኩረት በመሳብ ላይ ይገኛል። ተፈላጊነቱ ከጊዜ ወደ ጊዜ በፍጥነት እያደገ መጥቷል። ለዚህም ማረጋገጫ በአገር ውስጥና በውጭውም ዓለማት የሚገኙ የሥነ ጽሑፍ ሰዎች ስለ ግዕዝ ቋንቋ በሰፊው እየጻፉ ይገኛሉ። በአገር ውስጥም ሆነ በውጭው ዓለማት በሚገኙ የከፍተኛ ትምህርት ተቋማት ለምሳሌ በአሜሪካ፣ በጀርመን፣ በካናዳ፣ በሌሎችም አገራት በሚገኙ ዩኒቨርሲቲዎች ግዕዝ እንደ አንድ ታሪካዊ ጥንታዊና የሥነ ጽሑፍ ቋንቋ ተቆጥሮ ትምህርቱ በመሰጠት ላይ ይገኛል። በአገራችን ውስጥ በከፍተኛ ተቋማት ትምህርቱ የሚሰጥ ሲሆን
በሚያስደንቅ መልኩ ዓለማዊ ዘፈኖች ጭምር በግዕዝ ቋንቋ ተዘጋጅተው ቀርበዋል። በአሁኑ ጊዜ መቀሌ ውስጥ ኤፍኤም 104 የሚባል የሬዲዮ ጣቢያ በግዕዝ ቋንቋ ልዩ ልዩ ስርጭቶችን በማስተላለፍ ላይ ይገኛል። በልዩ ልዩ የሕዝብ መገናኛዎች በማህበር በመሰባሰብ የግዕዝን ቋንቋ በመማር ላይ ይገኛሉ። ለምሳሌ በአውደ ጥናት ዘግዕዝ ብቻ እስከ አሁን ቢያንስ በአማካኝ ከ80 በላይ ተማሪዎች ከአንደኛ እስከ 3ኛ ባሉት ደረጃዎች ተምረው ወጥተዋል። በአውደ ጥናት ዘግዕዝ የግዕዝ ቋንቋ ዓለም አቀፍ ከሆነው ከእንግሊዘኛ ቋንቋ ጋር ሲነጻጽር በብዙ ነገሮች ይበልጠዋል። ለምሳሌ የግዕዝ ፊደላት አናባቢዎች እንደ ሌሎች ቋንቋዎች በአናባቢና በተናባቢ የተከፈሉ አይደሉም። በዚህም ምክንያት አንድን ቃል በግዕዝ ቋንቋ ለመጻፍ ብዙ ፊደላት አያስፈልጉንም። ለማንበብ ወይም ለማንበብ ግራ አያጋባንም ወይም ግራ አንጋባም። ለመጻፍ የምንወስደውን ጊዜ ይቆጥብልናል። የወረቀትንና የቀለምን ወጪም ይቀንሳል። ለምሳሌ አበበ የሚለውን ቃል በእንግሊዘኛ ብንጽፈው 5 ፊደላት ሲኖሩት በአማርኛ ግን በግማሽ ቀንሶ 3 ፊደላት ብቻ ይኖሩታል። ምክንያቱም የግዕዝ ፊደላት አናባቢዎች የተናባቢው አካል ናቸው። በግዕዝ ቋንቋ አንድ ግስ ብቻውን ሙሉ የአረፍተ ነገር ትርጉምን ይሰጣል። ማለትም ለሩቅ፣ ለቅርብ፣ ለወንድ፣ ለሴት፣ ለአንድ፣ ለብዙ መሆኑን በግሱ ብቻ እናውቃለን። ለምሳሌ በላ የሚለው ቃል ብቻውን ሙሉ አረፍተ ነገር ይሆናል። በእንግሊዘኛ ግን ባለቤት ያስፈልገዋል፣ ሌላ ቃል ያስፈልገዋል። ስለዚህ የግዕዝ ቋንቋ ምን ያህል ለስነ ጽሑፍ አመችና ፈጣን እንደሆነ እንረዳለን። ሌላው የስም ተለዋጮች በግዕዝ ቋንቋ 10፣ በአማርኛ 8፣ በእንግሊዘኛ 6 ናቸው። ይህም የግዕዝን ቋንቋ ስፋት ያሳያል። በመሆኑም አንድ ሰው በግዕዝ ሲያወራ እንደ እንግሊዘኛው ከየትኛው ጾታ ጋር እንደምናወራ ስውር አይደለም። በእንግሊዘኛ ግን አንድ ሰው ሲያወራ ብንሰማው ከሴት ጋር ያወራ ወይም ከወንድ ጋር መለየት አንችልም። በግዕዝ እያንዳንዱ ጾታ የራሱ የስም ተለዋጭና ግስ ስላለው በቀላሉ አይታወቅም ማለት ነው። ይህም የሚያሳየን የግዕዝን ስፋትና የቃላት ብዛት ነው። አንድ የግዕዝ ቋንቋ ዘርግስ ማለትም ቨርብ ቢያንስ ከ80 በላይ በሆነ የአረባብ ስልት ይረባል። አረባብ ማለት ከአንድ ግስ 80 ወይም ከዚያ በላይ የሚሆኑ ቃላት ይገኛሉ ማለት ነው። ከአንድ ቃል። ስለዚህ ግዕዝ በጣም ሰፊ እና ብዙ ቃላት ያሉት ከመሆኑም በላይ ለማጥናት በጣም ቀላል ነው። እንግዲህ ከአንድ ግስ ከ80 በላይ ቃላትን ማወቅ የምንችል ከሆነ ማግኘት የምንችል ከሆነ እነዚያ ቃላት የሚለዩት በአንድ ወይም በሁለት ፊደላት ብቻ ነው። ስለዚህ በቀላሉ ማወቅ ይቻላል ወይም ማጥናት ይቻላል ማለት ነው። የግዕዝን ቋንቋ ለምን እንማራለን? ግዕዝን የምንማረው ለምንድን ነው? ለምን ይጠቅመናል? የሚለውን ስናይ ግዕዝን የምንማረው ለስጋም ለነፍስም የሚሰጠው ጥቅም ዘርፈ ብዙ ስለሆነ ነው። ስለ እምነት፣ ባህል፣ ክርስቲያናዊ ሕይወት፣ ስልጣኔ፣ ታማኝነት፣ ፍቅር ወዘተ
ማወቅ የሚፈልግ ሰው የግዕዝን ቋንቋ መማር ግድ ነው። በተለይ ለእኛ ለኢትዮጵያውያንና ለኤርትራውያን ታሪካችን፣ እምነታችን፣ ባህላችን፣ በአጠቃላይ የሁለንተናችን ታሪክ የተመዘገበው በግዕዝ ቋንቋ ነው። ባጭሩ የክርስትናን ወይንም የእምነትን ቋንቋ የማያውቅ አማኝ ወይም ክርስቲያን የተሟላ እምነት ሊኖረው አይችልም። የሚጸልየውን የሚዘምረውን ቃል ትርጉሙን ሳያውቅ እምነቱን ሊያጸና አይችልም። ምክንያቱም ግዕዝ የቤተ ክርስቲያናችን የአምልኮትና የትምህርት ቋንቋ ነው። ስለዚህ በመንፈሳዊ ጥበብ ለመኖርና የህሊና እርካታን ለማግኘት የእምነታችንን ቋንቋ ማወቅ አለብን። አብዛኛዎቹ የጸሎትና የአምልኮት መጻሕፍት ወደ አማርኛ ቢተረጎሙም አንደኛ በአማርኛ ውስጥ በግዕዝነታቸው የተቀመጡ ብዙ ቁልፍ የሆኑ ቃላት አሉ። ምሁራኑ ከ50 እስከ 70% የአማርኛ ቃላት የግዕዝ ቃላት ናቸው። ስለዚህ ግዕዙን እስካልተማርን ድረስ በአማርኛውም ውስጥ የግዕዝ ቋንቋ አለ ማለት ነው። ሁለተኛ ያልተተረጎሙና የማይተረጎሙ ክፍሎች አሉ። ለምሳሌ አብዛኛዎቹ መዝሙሮች የሚዘመሩት በግዕዝ ቋንቋ ብቻ ነው። በመሆኑም የምንዘምረውን ትርጉሙን የማናውቀው ከሆነ የህሊና እርካታ አይኖረንም። እግዚአብሔር ቋንቋን አይመርጥም። በማንኛውም መንገድ ብንጸልይ ይሰማናል። ነገር ግን እኛ የህሊና እርካታ፣ በራስ የመተማመን ስሜት የሚኖረን የምንናገረውን ማወቅ ስንችል ነው። ስለዚህ የምንዘምረውን ትርጉሙን የማናውቅ ከሆነ እርካታ አይኖረንም። ራሱ በደንብ በሚጠበቀው መልኩ ሊማርከን አይችልም። በመሆኑም ለመንፈሳውያን ሰዎች የግዕዝ ቋንቋ ወሳኝ ነው። እንደ አማራጭም ሊወሰድ አይገባውም። ይህንን የጥበብ ቋንቋ በጣም ዘመናዊ፣ ቀላልና አቋራጭ በሆነ የማስተማር ዘዴ መማር የሚሹ ከሆነ ወደ አውደ ጥናት ዘግዕዝ ይምጡና ይማሩ። በተለይ ልጆችዎ ይህንን ዘርፈ ብዙ ዕውቀትን የሚያቀዳጅ ቋንቋ ሊማሩ ይገባል። ለዓለማውያን ሰዎች የግዕዝ ቋንቋ ለመንፈሳውያን ብቻ ሳይሆን ለዓለማውያንም ወሳኝ ቋንቋ ነው። ለኢትዮጵያውያንና ለኤርትራውያን የታሪካቸው የባህላቸውና የስልጣኔያቸው ቋንቋ ስለሆነ ስለ አገራቸውና ስለ ማንነታቸው በትክክል ከምንጩ ለማወቅ ከግዕዝ ሌላ አማራጭ የላቸውም። የተተረጎሙ መጻሕፍትን በማጥናት ታሪክን ማወቅ አይቻልም። ምክንያቱም ከቋንቋ ወደ ቋንቋ እየተተረጎመ ሲሄድ ታሪኩ እየተዛባ፣ ማራኪነቱን እየለቀቀ፣ ምስጢሩን እየሳተ ይሄዳል። ዕውቀትን በተመለከተ ከላይ እንደገለጽኩት የግዕዝን ቋንቋ መማርና ማወቅ ማለት ታሪክን፣ ስልጣኔን፣ ባህልን ከመረዳት አልፎ አእምሮን ብሩህ በማድረግ በራስ መተማመንን ያጎናጽፋል። የግዕዝን ቋንቋ የተማረ ሰው ደራሲ፣ የሕግ ባለሙያ፣ ጋዜጠኛ፣ የቋንቋ አራቃቂ ወዘተ መሆን ይችላል በቀላሉ። እነዚህ ከዚህ በላይ ያየናቸው አንኳር ነጥቦች ናቸው እንጂ ስለ ግዕዝ ቋንቋ ሙሉ ነገሮችን ያካትቱ አይደሉም። ለወደፊቱ በመካከለኛና በከፍተኛ ክፍሎች የበለጠ እንመለስበታለን። ይህንን የጥበብ ቋንቋ በጣም ዘመናዊ፣ ቀላልና አቋራጭ በሆነ የማስተማር ዘዴ መማር የሚሹ ከሆነ ወደ አውደ ጥናት ዘግዕዝ ይምጡና ይማሩ፣ ያስተምሩ። በተለይ አሁንም እደግመዋለሁ፣ በተለይ ልጆቻችሁን ይህንን የጥበብ ቋንቋ
ልታስተምሯቸው ይገባል። ምክንያቱም አንደኛ በፍጥነት የመያዝ ችሎታ አላቸው። ስለዚህ ከኛ የበለጠ መልካም ዕድል አላቸው ማለት ነው። ሁለተኛ ደግሞ በስጋዊውም በዓለማዊውም ሕይወታቸው በስነ ምግባር ታንጸው እንዲያድጉ ይረዳቸዋል። ግዕዝ ቋንቋ ብቻ አይደለም፣ እንደ ሌሎቹ ቋንቋዎች ለመግባቢያ ብቻ የሚያገለግል ሳይሆን የስነ ምግባር መለኮታዊ ቋንቋ ነው። ስነ ምግባርን፣ ፍቅርን፣ መታዘዝን፣ ትህትናን፣ መረዳዳትን የሚያስተምር የጥበብና የእምነትም ቋንቋ ነው። ስለዚህ የተወሰኑ ቪዲዮዎችንም ማየት ይጠበቅባችኋል። ስለ ቋንቋችን ሌሎቹ ምን ይላሉ? ከክርስትና እምነት ተከታዮች ውጭ ሌሎችም ሙስሊሞች፣ ፕሮቴስታንቶች ሳይቀሩ የግዕዝን ቋንቋ እንዴት እንደሚማሩ፣ እንዴት እንደሚወዱትና እንዴት እንደሚያከብሩት፣ እንዴት እንደሚጓጉለት በአውደ ጥናት ዘግዕዝ በብዙ ቦታዎች በቪዲዮ በኦዲዮ የተቀረጹ አሉ። እነዚያንም ማየት ይጠበቅባችኋል። ልዑል አምላክ ማስተዋሉን ያድለን። ከአውደ ጥናት ዘግዕዝ